ሰላም ሰላም የዩቲዩብ ቤተሰቦች፣ ዛሬም ተመልሰን መጥተናል። ዛሬ ደግሞ ለየት ባለ መልኩ በቭሎግ ነው የመጣ ነው። የራሴን እስኪ ከቤት ወደ ስራ ቦታ ያለውን ነገር አብረን እንጓዛለን ማለት ነው። ይሄን ቤት ሰብስክራይብ እና ላይክ በማድረግ ጀምሮት። ለማንኛውም የሚመቻችሁ ዳይ ወደ ቪዲዮ። እንግዲህ እዚህ ጋር ተኝተን ገና ከቤታችን መነሳታችን ነው። እዚህ ጋር ደግሞ አንዳንዴ ትንሽ ጥርስሽን ቦረሽ ታደርጊያለሽ። ብዙ ነጭ ባይሆንም አንዳንዴ ያስፈልጋል። እሺ በለምን እያረስኩ ነው ይመስላል ጸጉራችን። እዚህ ጋር ደግሞ ምሳችን ተቋጥራለች። እንግዲህ በቫንስ ቦርሳ ሻካፋ አድርጋ ሳክ መንገድ ተጀምሯል። መንገድ በጣም የሚያስጠላው ነው። ገና ከተነቃ ነው ብለን ነው የምትገኘው። ማስፋልቱ እየደረስን ነው። ወደ ታክሲ ልንገባ ነው። ካልሆነ አይገፋም ነው። ደረስን። እንግዲህ ያው በርግጥ በጣም የቆራረጥኩት ነው። ያው ሁሉም ካረኩት በጣም ስለሚሰፋ ቆረጥ እያረኳት ነው። ያው እንግዲህ በደርሰን እንግዲህ በጋሽ ላይ ከቤት ከአስፋልት ድጋሚ ደግሞ ከታክሲ ወርደን ከአስፋልት ወደ ስራ ቦታ በወክ ነው። ቦርጭ አስቸግሯል ነው ብላችሁ በዚህ ከጠፋ እንኳን እስኪ የሞካከር ነው። እዚህ ጋር ላጥላጥ እያልን እንግዲህ መጨረሻ ላይ ፊርማችን ጋር ደርሰናል። ማለት የቅጥር ሁኔታ ትልቁ በቃ ቻሌንጅ ይቺ ነች። ቶሎ 2 ሰዓት ሳይሞላ ሄደ ፈርም አድርገህ ላጥ የምትረስ ፓርት ማለት ነው። 2 ሰዓት ካለፈ ገተቷ ራሱ ከባድ ነው። እሺ ሎንግ ዲስታንስ ደግሞ ፏፏ እያለች መጋሽ ላይ ምን እንደሚያክል ማለት ነው። ግድንግድ ነው አይደል? ግድንግድ። በስተመጨረሻም እንግዲህ ኦልሬዲ ያው ስራችን ምናምን ነገር ጨራርሰን እዚህ ጋር ፏፈሽ ነው ነገር እያልን ነው። መጋሽ ላይ በጣም አጥራለች። ራሱ ሳወራ በቃ ካፌ እያገቡ ነው እያለፈ። ሌላ ቀን ደግሞ እስከ ሰፊው እንሰራለን ብዬ ተስፋ አደርጋለሁ። እዚህ ጋር ታጥበን ምናምን ነገር ጨራርሰናል። ያው ስለዚህ እኔ እንዳሰብኩት ይሄን ይመስላል የዛሬው ብሎጋችን። እንግዲህ ይመቻችሁ። ቀጣይ ደግሞ ያው በዝናብ ሰፈራችን እንደዚህ ድብልቅልቅ ብላለች። እንግዲህ እንደምታዩት በዚህ በዝናብ ሱቅ ስራ አቀርብ ዘነበ አልዘነበ እንግዲህ ብራዘር ስራ መቅረት ሲባል ነገር አይቻልም። እንግዲህ ብራዘር እዚህ ጋር ጥላሽ ምናምን ከፍ ታደርጊና እንግዲህ አማራጭ የለሽም። ኮፍያሽን ተቀርገሽ ምሳውን የታቀረም በምሳ ባግሽን ላጥላጥ ታደርጊና ያሽ ላጥላጥ ብራዘር ኮብልስቶን እንዳለ አሁን ኮብልስቶን ሆኗል። ዳሜጅ ነው። እዚህ ጋር እንግዲህ ትልቁ ድልድያችን አለ። እዚህ ጋር በጣም ወሳኝ በቃ ሰፈራችን ትልቁ መሰረት ነች። ቺማትሮር ምን እንደምንሆን የተሰራችሁ ራሱ በነገራችን ላይ ሰው ነው። እዛ ጋር አሰባሰቡ ምናምን ነገር ነው ሰዎች ናቸው የሰሩት እና ለነሱ በጣም ምስጋና ይገባል። በእውነት ሲሰራ ህዝብ እንዳላጨብጭባ ነበር፣ ግን ከተሰራ በኋላ የጠቀመችው ጥቅም እንደቀለጣ 3 አመት ነው ማለት ነው። እና ያው ብዙም ያው ግንኙነት የለውም። ዝናብ እየደበደበ ላጥ እያልክ ትጓዛለህ። አንዳንዴ ለምቼ እያወራሁ ነው የሚሄደው። ስለኛ አይደለም ማለት ሾጥ ያደርገናል። ስራ መቅረት ምናምን ወይ ፈጭ ደግሞ ድሮ የተማርኩባት ትምህርት ቤታችን ነች። ትዝታ
ትዕዛዛችን በኢቢኤስ እና እናወርክባት ትሄዳለህ። በስተመጨረሻም ሳይሆን ያው አስፋልት ደርሰናል። እንግዲህ ኤስፓሲቶ በዚህ ሰዓት ጥላ ያላት ሴት ራሱ በቃ የሞት እንደያዘች ነው የሚቆጠረው። እንደሳችሁ ደግሞ እንዳቀብጧ ጥላ ካላት አስጠላል። ምንም በቃ እንትን ነው። ያው እንግዲህ ሁሉ ነገር አልፈን ታክሲ ምናምን ነገር አልፈን በስተመጨረሻ ግቢ ውስጥ ገብተናል። እዚህ ጋር ምናምን ነገር ያው ብርዷ ግን አትቻልም፣ ከባድ ነች። ተቀብለውናል በሰላም። በስተመጨረሻ ወዴት ነው የምንሄደው? መጨረሻ ላይ ወደ ፊርማ ማትቀር ነገር ነች። ሰዓት ካለፈ ይነሳል ጭቅጭቅ ምናምን ነገር ያው ታውቁታላችሁ። በቅጥር ውስጥ ያላችሁ ሰዎች ምናምን ነገር አደገኛ በቃ ከባድ። ከዛም ያው እንግዲህ እቺን ቦታ እንግዲህ ለማለፍ ማት ትሰራለህ። ላይ ዘራቱ ዋጋ ነች እንግዲህ አሁን የምትወርደው ማት ሲሆነች ቦታ ነች። በዚህ ብርድ ራሱ ገብተን ስራ መስራት እንግዲህ የዛሬው ብሎጋችን ይሄንን ይመስላል። እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ካልተመቻችሁም እንግዲህ ከዚህ በኋላ አሪፍ ቪዲዮዎችን ለመልቀቅ እሞክራለሁ። እሱም ካልተመቻችሁ ምንም ማድረግ አልችልም። ግን ያው ሰብስክራይብ እና ላይክ ማድረግ ቢያንስ 1000 ሰብስክራይበር መግባት አለብን። የፈጠነ ማለት ነው ያስፈልገናል፣ ግዴታ ነው። ምክንያቱም እዚህ ጋር የምንለፈልፈው ነገር ምንም ዋጋ የለውም 1000 ሰብስክራይበር ካልገባን። ስለዚህ 1000 ሰብስክራይበር መግባት አለብን። ያን ለማድረግ ደግሞ እናንተ ታስፈልጉኛላችሁ። ያው ሁሉ ነገር ቀስ በቀስ ወደፊት ደግሞ አሪፍ ነገር እንሰራለን ብዬ ተስፋ አደርጋለሁ። እንደ ትላልቅ ዩቲዩበሮች ትልቅ ቦታ እንደምንደርስ ተስፋ አደርጋለሁ። ያ የሚሆነው ደግሞ እናንተ ስታግዙኝ ነው። ስለዚህ ይሄን ቪዲዮ የምታዩት ማንኛውም ሰው ማለት ነው ማንኛውም ሰው ሰብስክራይብ እና ላይክ ሳያደርግ እንዳያልፍ። ዝም ብላችሁ ሰብስክራይብ እና ላይክ ምንም ብራዘር አይጎዳሽም፣ እንትን አይልሽም። ካስማጨ ሰብስክራይብ ካለ ማድረግ ሰብስክራይብ ወደ ማድረግ፣ ላይክ ካለ ማድረግ ላይክ ወደ ማድረግ፣ እኛም ካለ መፖሰት ወደ መፖሰት በሚለው ህግ መሰረት ቪዲዮ እየሰራን እየለቀቅን ነው። ስለዚህ እንትን አድርጉ እና ደግሞ ቪዲዮ ምናምን ነገር እየላካችሁልኝ አይደለም እስካሁን ያው ላኩ። በኢንስታግራም ገጽ ያው አስቀምጬላችኋለሁ። እናንተ አይታችሁት የተመቻችሁን ቪዲዮዎች ምናምን ነገር ላኩልኝ። እዚህ ጋር መልሰን ከእናንተ ጋር ሪአክሽን እያደረግን ፈታ እንልበታለን። ወደፊት ደግሞ ያው እንግዲህ ቢያንስ በዚህ አመት እንኳን ባይሆን ቀጣይ አመት ምናምን ነገር በዚህ አመት ከሆነ በዚህ አመት ካልሆነ ደግሞ ያው ቀጣይ አመት አሪፍ ነገር ገዝተን ለዩቲዩብ የሚሆኑ እንደ ፒሲም ማይክ ምናምን ነገር ገዛ አድርገን ምናምን ነገር ባባደ ሁኔታ እንደምንወጣ ተስፋ እናደርጋለን። እስከዛው ግን ይመቻችሁ ነው ብላችሁ